ሰላም ማይ ፋሚሊ የዩቲዩብ ቤተሰቦች፣ እንግዲህ ዛሬ የምናየው ስለ ጥንታዊቷ ሀረር የ1000 ዕድሜ ያላት ሀረር ነው። ስለ ጀጎል በጣም የምትደነቁበት ነው። እውነቴን ነው የምላችሁ። መልካም ጊዜ ያላችሁ። ላይክ ሰብስክራይብ ያደርጋችሁ። እንግዲህ ይህ የምታዩት አስመዲን በር ተብሎ ይጠራል፣ ወይም ደግሞ በተለምዶ ሸዋ በር ተብሎ ይጠራል። ሸዋ በር የተባለ ምክንያት በድሮ ጊዜ የሸዋ ሰዎች በዚህ ነበር የሚገቡት። ሀረር ውስጥ 5 በሮች አሉ። ከ5ቱ በሩ ይሄ የምትመለከቱት አስመዲን በር ወይም ደግሞ ሸዋ በር የሚሉት በብዛት ይሄ ለሚያውቅ ኢትዮጵያዊ ኢንግላንድ ወይም ማልቴ ኢታሊ ያለ ወይም ደግሞ ግሪክ ያለ ይመስላል። እዚህ ለመጀመሪያ ጊዜ መጣ። በውስጡ አስደናቂ 300 ምናምን የሆኑ መንገዶች በውስጡ ይገኛሉ እና በዚህ በጀጎል ውስጥ የሚኖሩ የመጀመሪያ የህዝቦች በብዛት 90% የአደሬ ወይም ደግሞ ሀረሪ ህዝቦች ብለን የምንጠራቸው ናቸው። እነሱም የዘር መላቸው ከቱርክ ጋር የሚመዘዝ ነው እና ገና ስገቡ ራሱ ሀረር ቫይቡ የሳውዲ የአረብ መሬት የቱርክ ነው በብዛት ማለት ነው። እና በጀጎል ውስጥ በብዛት 99% ነጭ ቀለምን ይወርሳል። እና ደግሞ 5 በሮች አሉ። ከ5ቱ ደግሞ በብዛት የሚታወቁት ደግሞ በባህላቸው ጅብ በማብላት ቁራዎችን በመመገብ በተለይ እና ደግሞ በሰላም ፍቅር ወይም ደግሞ ውቢቷ ከተማ ተብላ በምትታወቅበት ይቺ ሀረር ነው። እና ደግሞ በጣም የምታምር በጣም እንዴት ማታ ያላትን ድባብ አይተን እንመለስ። በማታ ያለው የኮሪደር ልማቱን የሚያሳይ ነው። ቀጣይ ደግሞ በዩኔስኮ የተመዘገበው በሸዋሊድ አካባቢዎች ሲሆን በሸዋሊድ በብዛት በማታ ነበር የሚከበረው። አሁንም እየተከበረ ያለ ነው። በዩኔስኮ ተመዝግቧል። ያን ደግሞ ቫይብ በካሜራ እየተቀረጸ ነው። አብረን ተመልሰን የምናየው ይሆናል። እስከ ወደ ቪዲዮ እንሂድ። በጣም ደስ ይላል እና Subscribe here to look at your brother the June Katabi Tinyo Agar list for let you coming to it.